ያዕቆብ ምዕራፍ 5 ቁጥር 15 ላይ የእምነት ጸሎት ደዌን ይፈውሳል ይላል። ይህን ቃል መሰረት በማድረግ ለ3 ተከታታይ ቀናት ኮንፈረንስ አዘጋጅተናል። ይሄ ማለት ሐምሌ 4፣ 5 እና 6 ከአርብ እስከ እሁድ ጀምሮ ቅዳሜና አርብ ከሰዓት በኋላ እሁድ ሙሉ ቀን። በዚህ ቀን ደግሞ የእግዚአብሔርን ቃል የሚያገለግሉት ተጋባዥ እንግዶች አሉ። ፓስተር ምትኩ፣ ነቢይ ደበሌ እና ዘማሪ ሳሚ። እነዚህ ሦስቱ የእግዚአብሔርን ቃልና በዝማሬ ጌታን አብረን ከፍ የምናደርግበት ቀን ነው ማለት ነው። በዚህም ዕለት ለታማሚዎች እንጸልያለን። ነፃ የመውጣት ጊዜ አለ። እግዚአብሔር አምላክ ከሰው አእምሮ በላይ የሆነውን ነገሮችን የሚያደርግበት ቀን ነው ማለት ነው። ብዙዎች እንደሚታወቀው በቤተ ክርስቲያናችን ተጸልዮላቸው ብዙ ምስክርነት አቅርበዋል። ከእነሱ ደግሞ መካከል ብዙዎችን ሰምታችኋል። ስለዚህ እናንተም በዚህ ቀን መጣችሁ የበረከቱ ተካፋይ እና የኮንፍራንሱ የእግዚአብሔር እጅ እንድታዩ እኔ ጋብዣችኋለሁ። ያን ቀን አይቀርም። እኔም ደግሞ ለሰዎች በዘይት የምጸልይበት ቀን ይሆናል። ስለዚህ አድራሻችን ባለማቱ ከፍ ብሎ ኮብልስቶን ላይ የምንገኘው ኑ። ጌታ ኢየሱስ ይባርካችሁ። እስከዛ ቀን በፊታችሁ የሚቆም የትኛውም አይነት የጠላት ተጽዕኖ የፈረሰ ይሁን። ከፊታችሁ የሚቆም የትኛውም አይነት የጨለማው ጉልበት ይመታ በኢየሱስ ስም። በዚህ ቀን መታችሁ እንዳትካፈሉ እንቅፋት ሊሆን የፈለገ የጠላት ጉልበት ይመታ በኢየሱስ ስም። አሜን። ተባረክ።